እንደኔ በፀጉራችሁ ተስፋ የቆረጣችሁ ፀጉር በተፈጥሮ ነው እንጂ በውህድ ወይም ቅባት ለውጥ አያመጣም ያላችሁ የት ናችሁ? እስኪ ኑ ሰብሰብ በሉ። እኔ የምሬን የምነግራችሁ ስለ ፀጉር ቪዲዮ የሚሰሩ ሰዎችን ሳይራሱ በተፈጥሮ ፀጉራቸው አሪፍ ስለሆነ ነው ብዬ ነው የማስበው እንጂ የኔ ፀጉር ለውጥ ያመጣል ብዬ አላስብም ነበረ። እና የኔ ፀጉር በጣም ቀለም ያበላሸው የተበጣጠሰ ስፌት የሰባበረው ነበረ። ይህንን ውህድ ስሞክር ወደ አመት ይሆነኛል፣ ግን ትክክለኛ አሰራሩና አሁን ነው በደንብ የሰራሁት የመጣልኝ ማለት ነው። እና ከአንድ ሳምንት እስከ 15 ቀን ውስጥ በእርግጠኝነት ለውጥ ታያላችሁ ለየትኛውም አይነት ፀጉር። ምክንያቱም እኔ በልጆቼ በራሴ አይቻለሁ። የኔ ኤክስትሪም የተበላሸ የሚባል ፀጉር ነበረ፣ ግን ለውጥ አይቼበታል በ15 ቀን ውስጥ ማለት ነው። ይህንን ውህድ ስንጠቀም አንደኛ ፀጉራችን ከነበረበት ጉዳት ያገግማል። በቃ የሚታይ ለውጥ ብዛት፣ ቁመት፣ መሰባበር እንዲህ አይነት ነገሮች ላይ ለውጥ ታያላችሁ። ሁለተኛ ቀጥ ያለ የሚመስለው ፀጉር ይዘቱ ዘንፋላ የሆነ ላይክ ስፕሪንግ የሚመስል ነገር ወደ ልጅነታችን የነበረው አይነት ፀጉር ይመለሳል በሚገርም ሁኔታ ማለት ነው። ይሄ ቅባት ወይም ውህድ ደግሞ የልጆች ፀጉር ላይ ፈጣን ምላሽ ያሳያል። ከብዛት እስከ ቁመት ከአንድ ሳምንት እስከ 15 ጊዜ ውስጥ እስከ 15 ቀን ውስጥ በደንብ ለውጥ ያሳያል። እና ይህን ነገር እንዴት ነው ለሰዎች ላካፍል ብዬ ያሰብኩኝና ወደ እናንተ መጣሁኝ። ልሽጠው ወይስ ዝም ብዬ ላሳይ ብዬ አሰብኩኝ። አሁን ላይ እውነት ለመናገር ሌላ ቢዝነስ ላይ ነኝ፣ እንደዚህ አይነት ሀሳቡ የለኝም። ስለዚህ ቪዲዮ ለመስራት አሰብኩኝ። ግን ከእናንተ ፍላጎታችሁን መስማት ፈልጋለሁኝ። ፎሎ አድርጋችሁ ፍላጎት ያላችሁ ጠብቁኝ። እንዲያውም አልቆብናል። በዚህ 2 ቀን ውስጥ ስለምሰራ ማሳያችሁ ይሆናል። ነገር ግን አካውንቴ እንደምታዩት ገና ነው። ስለዚህ ቢያንስ 1000 ሰው ልሙላ አይሻልም? ስቀዳችሁ ነው ባልሞላ ማሳያችኋለሁ። ግን እናንተ ቪዲዮ እንዲደርሳችሁ ፎሎ አድርጋችሁ ጠብቁኝ።